ራው ጋዜጠኛ እየቀለደ አይደለም። በመሃል ቴህራን በተገኘበት አንድ ሬስቶራንት ውስጥ አንዲት አነስተኛ በርገር፣ ጥቂት የተጠበሱ ድንቾችና አንዲት ስኒ ቡና ሸምቶ 6 ሚሊዮን ሪያል ተጠየቀ። ይህ ማለት $5 ነው። በዚያች ምድር የሀገሪቱ ገንዘብ ሪያል ክፉኛ በመድቀቁ የዕለት ተዕለት ሸቀጦችን መግዛት የማይቻል ሆኗል። ጋዜጠኛው እዚያ የሄደው ለሥራ ነበርና የተጓዘበትን ፈጽሞ ወጥቷል። እሱ ኢራንን ለቆ በወጣ በጥቂት ሳምንታት ውስጥ ግን ለአንዲት ስኒ ቡና፣ ለጥቂት ድንቾችና ለአንዲት አነስተኛ በርገር 6 ሚሊዮን ሪያል አልከፍልም ያለ ዜጋ አደባባይ ወጥቷል። ከ180 በላይ ከተሞች፣ ከ31 በላይ ክልላዊ ግዛቶች ሚሊዮን ዜጎች መንግስት ወለድ የኑሮ ውድነት ጠበሰን ብለው ሰልፍ ወጡ። ወጥተውም አልተመለሱም። ኢራናውያን በአገራቸው ከአገራቸው በነዳጅና በመሠረታዊ ምግቦች ላይ ሲደረግ የነበረው ድጎማ ከተነሳ በኋላ የዋጋ ንረቱ ሕፃናትን ወተት፣ እናትን ዳቦ አሳጣ። እናም የኑሮ መወደድ የማጀትም የአንጀትም መሟጠጥ ነውና የፋርስ ሰዎች በመለኮት ስም ሊታለሉ አልወደዱም። በመለኮትም ሊያታልላቸው የፈለገውን መንግስት ለመጋፈጥ ወኔ አላጡም። እናም የአገራቸውን ከተሞች አጥለቅልቀዋል። የአገራቸውን ሰራዊት ፊት ለፊት ገጥመውታል። እንዳም ሆኖ የዚያች አገር ሰዎች ቁጣና የአደባባይ ሰልፍ ተራ የምግብና የኢኮኖሚ አጀንዳዎችን አንግቦ አልተወሰነም። ለአስርታት የተጫነባቸውን አገዛዝ ስረ መሰረት የሚገዳደር ቁም ነገርን ከፊት አስቀድሞ ተሰይሟል። ሴት፣ ሕይወት፣ ነጻነት ወይም በፋርስኛ ዛን፣ ዘንዴጊ፣ አዛዲ የተሰኙት የፖለቲካ መፈክሮች ከፊት ተሰልፈዋል። ከእያንዳንዱ ኢኮኖሚ ውስጥ ጥልቅ ፖለቲካ አለ እንዲል የፖለቲካ ኢኮኖሚ የዚያች ሀገር ሚሊዮኖች መብታቸውን ለማስመለስ ወደ ጎዳናዎቻቸው ሲወጡ እነዚህን የመጨቆኛ መሳሪያዎች ለመሟገትም ነው። የኢራን ዛኖች ሴትነት ይከበር ሲሉ በአገራቸው ያለውን ጥብቅ የሴቶች አለባበስና የግል ነጻነት ገደብ በመቃወም ነው። እናም የሲጃራ ፒፓቸውን ይዘው የተጣለባቸውን ገደብ ጥሰው የአያቶላሁን ፎቶ እያቃጠሉ የቴህራንን ሰማይ በጢስ ሸፍነውታል። ኢራኖች ዜንዴጊ ሲሉ በሃይማኖታዊ አክራሪነት የታጠረ ገደብ፣ በኢኮኖሚ ቀውስ የሚማቀቅ ኑሮ በቃን በማለት እንደ ፈቃዳችን ሕይወት ይኖረን ማለታቸው ነውና ይህንኑ እያስተጋቡ ነው። አዛዲ ሲሉም የዲሞክራሲ ናፍቆትና የጸረ አምባገነንነት ተቃውሞ ነው። በሩቅ ምስራቅ ኢራን ውስጥ ኑሮ ወለድ ተቃውሞ ወደ ፖለቲካዊ መብት ጥያቄ ተሸጋግሯል። ይህ በኢራን የታየው የህዝብ ቁጣ በሌሎች በአምባገነናዊ አገዛዝ ውስጥ ለወደቁ ዜጎች ሁሉ መማሪያ ሆኖ እየታየ ነው። በእርግጥም ጥያቄው የዳቦ ጥያቄ የሚሆንበትን ዕድሜ የጨረሰ ይመስላል። 3ኛ ሳምንቱንም እየጀመረ ነው። ታዋቂው የምጣኔ ሀብት ምሁር ዳሮን አሴሚዮግሉ ከባልደረባው ጋር ባስነበበው ዋይ ኔሽንስ ፌል መጽሐፍ እንደሚለው አንድ ሀገር ኢኮኖሚዋ የሚከዳት ፖለቲካዋ ሲከዳት ነውና በኢራን 31ዱም ግዛቶች የሚሰማው ጩኸት ህዝቡ በስርዓቱ ፖለቲካዊ ውሳኔዎች ላይ ያለውን እምነት ማጣቱን የሚያሳይ ነው ተብሎለታል። ይህ ከቀደሙት የኢራን አመጾች ሁሉ የባሰም የተለየም ነው። የአገዛዙ ነባር ደጋፊዎች ሳይቀር የእስላማዊ መንግስቱ ማኅበራዊ መሠረቶችን ጭምር በቃን ያሉበት ነው። ይህ እንግዳ ክስተት የኢራንን ህዝብ ያለ ልዩነት በአንድነት ያሰለፈ ነውም ተብሏል። ገዢዎች የሚጓደል አስቤዛም ሆነ የሚገደል ዜጋ ማያጡምና አታስቸግሩን ባለ ህዝባቸው ላይ አከታትለው እየተኮሱ እስር ቤቶቻቸውን እየሞሉ ናቸው። የቴህራን ሆስፒታሎች በቁስለኞች ተሞልተን ከአቅማችን በላይ ሆኗል ማለታቸው ተዘግቧል። የኢራን መንግስት ሹማምንት ከእስራኤል የሚሳኤል ጥቃቶች የተራረፉ አዛውንቶች በአገሬው ህዝብ ጥያቄዎች ላይ የማሳበቢያ ምክንያቶችንና የሚተኮሱ ጥይቶችን እያፈራረቁ ናቸው። ተራብን ያለውን ህዝብ $1 በ1.4 ሚሊዮን ዶላር ለመግዛት የተገደደን ዜጋ ጥያቄው ያንተ ሳይሆን የአሜሪካ ነው እያሉት ነው። አሜሪካም ስሟ ተነስቶ ዝም አላለችም። ዶናልድ ትራምፕ ባለፈው የፈረንጆቹ ዓመት የኒውክለር ሰፈሯን ያወዳደሙባትን ኢራንን ይህንን ህዝባዊ ቁጣ ተከትሎ በምትወስደው እርምጃ ላይ የተመሰረተ ወታደራዊ ቅጣት እንደሚወስዱባት ዝተዋል። እዚህ ጋር ጥቂት ጥያቄዎች። በእርግጥ ፕሬዚዳንት ትራምፕ እንዳሉት በቬንዙዌላ ያደረጉትን በኢራንም ይደግሙታሉ? በእርግጥ ግን ምዕራባውያን አሁን ያለውን የኢራን መንግስት እንዲፈርስና እንዲገረሰስ ፍላጎታቸው ነው ወይ? እነዚያ ሊቢያን ያፈረሱ ኢራቅን ያንኮታኮቱ ምዕራባውያን በኢራን ላይ የማስታገስ እርምጃ ብቻ ወስደው የሚቆጠቡበት ምክንያት ምንድን ነው? በዋሽንግተን የሚኖረው የኢራን የቀድሞ መንግስት ንጉሣዊ አገዛዝ አባል የሆነውና በኢራን የጎዳና ላይ ሰልፈኞች ዘንድ ቅቡል እንደሆነ የሚነገርለት ረዛ ፓህላቪ ከዶናልድ ትራምፕ አስተዳደር ጋር ልብ ለልብ ነው ሲባል
ምን ማለት ነው? እስራኤሎችስ እባብ ራስ የሚሏትን ኢራንን እንዴት እየተመለከቷት ነው? በእርግጥ ይህ ከ2022ቱም የላቀ የተቃውሞ ድምፅ ነው የተባለለት ነባሮቹን የሥርዓቱን አውታሮች የተገዳደረው የተቃውሞ ኅብረት የዚያ ኋላ ቀር አገዛዝ መቋጫ ነው ወይ? በአጭር አገላለጽ ይህ የኢራን ከተሞችን ያጥለቀለቀ ሕዝብ የአያቶላህን መንግሥት ይገረስሰዋልን? እነዚህን ጥያቄዎች ያነሱ ሰዎች ጠለቅ ያሉ ማብራሪያዎችን ያቀርባሉ። ሄድ መለስ ብለን እንመልከታቸው። A nationwide communication shutdown's been in place since Thursday. ፋርሶችን ከእሳቶች ፊት ያቆማቸው ሀያላንንም እንዲጋፈጡ ያደረጋቸው የወዲያው ምክንያት ኢኮኖሚያዊ ቢሆንም መሰረቱ ግን የተጠራቀመ ጭቆና ነው። በእርግጥ ከእያንዳንዱ ኢኮኖሚ በስተጀርባ ጥልቅ ፖለቲካ አለ እንደሚባለው ሁሉ ቴህራን ዛሬ የምትከፍለው ዋጋ የዓመታት የተሳሳተ የፖለቲካ ስሌት ውጤት ነው። ኋላ ቀር ፖለቲካና የተንጋደደ ዲፕሎማሲ ያላት ቴህራን የረባ ወዳጅ ሳይኖራት የአገሪቱን ግብር ከፋዮች ገንዘብ የኢራንን ነዳጅ ለውክልና ጦርነት ማስፈጸሚያ በሊባኖስም በየመንም በሶሪያና በኢራቅም በተነችው። ከዓለም መንግስታት ጋር በመግባባትና በመደራደር መኖር የሚያስችላትን ጥበብ በግትርና ኋላ ቀር የፖለቲካ መሪዎቿ ጠረቀመችው። እናም በሁለቱም ጸባዮቿ ማዕቀብ የሚፈራረቅባት ሆነች። የኢራን ሕዝብ ነዳጁ ተሸጦ ለውጭ አገር አማጽያን መደገፊያ ሲውል የከፈለው ታክስም በመካከለኛው ምስራቅ ላሉ ተፋላሚዎች ሲከፋፈል ከኖረ በኋላ ማዕቀብ ተጨመረበትና ለድህነት ተዳረገ። የአገሩ ባንኮች የውጭ ምንዛሬ ካዝናቸው ተሟጠጠ። መደብሮች ባዶ ሆኑ። መጋዘኖች ተራቆቱ። ሻጮችም ሸማቾችም ኩንታል ሙሉ ገንዘብ ይዘው ቢሄዱ የሚገዙት አጡ። ከዚህ ሁሉ በኋላ ነበር ሕዝቡ ወደ ጎዳና የወጣው። በማጀቱ መራቆት በኪሱ መድረቅ ምክንያት ወደ ጎዳና ወጥቶ ተቃውሞን የሚያሰማው የፋርስ ሕዝብ የመንግስት ለውጥ እንዲደረግ፣ የግል ነጻነቶች በተለይም የሴቶች መብቶች እንዲከበሩና መንግስት በውጭ ሀገራት ማለትም በሶሪያ፣ ሊባኖስ፣ የመን፣ ፍልስጤምና መካከለኛው ምስራቅ ለሚያደርገው ወታደራዊ ጣልቃ ገብነት የሚያወጣው ገንዘብ ለሀገር ውስጥ ኢኮኖሚ እንዲውል እየጠየቀ ነው። የኢራን ሕዝብ አብዮታዊውን ጦርና አብዮታዊን መንግስት ነኝ የሚለውን አገዛዝ ለመሟገት ሲወጣ የተቀበለው ጩኸቱን የሚሰማ ሳይሆን ጩኸቱን የሚቀማ መንግስት ነው። እናም 100 የሚደርሱ ወገኖቹ ተገድለው የኢራንን ሆስፒታሎች ያስጨነቁ ቁስለኞች ደማቸው ፈሷል። አብዮቱን ሊቀለብሱ የተባሉ ሺዎች ወደ እስር ቤት ተጉዘዋል። ይህ የማይጠበቅ አይደለም። የሚጠበቀው ጥያቄ የኢራኑ አያቶላህ ሊያበቃላቸው የዚያች ውብ ዜጎች ድንቅ ሀገር ጣፈንታና ቅርጽ ወደ ሌላ አቅጣጫ ሊቀየር ይችላል የሚለው ነው። ሞት ለአያቶላህ ኻሜኒ፣ ውድቀት ለኢራን እስላማዊ መንግስት እያሉ ጎዳናዎችን ያጥለቀለቁት ወጣቶችና ዜጎች ከተሞቻቸውን አጨናንቀው ይህንኑ መፈክር እያሰሙ ናቸው። From Isfahan to Tehran and all of Iran's 31 provinces, millions of Iranians are calling for the overthrow of the regime and death to the dictator. ጥያቄው በእርግጥም ይህ ነው። ኢራናውያን የጀመሩት መንገድ የጭቆና አባወራ የሆነውን መንግስታቸውን ያስወግድላቸዋል ወይ? ይህንን ጥያቄ ለመመለስ የሚሞክሩ ሀያሲያን የአሁኑን የኢራንን ህዝብ አመፅ ይዘትና ስፋት በማንሳት ይንደረደራሉ። ለኢራን የህዝብ ቁጣና የአደባባይ ተቃውሞ እንግዳ አይደለም። የአሁኑ ግን ከቀድሞዎቹ የሚለየው በሁለት ነገሮች ነው የሚሉ ሰዎች የተቃውሞ ስፋት ከከተሞች አልፎ ወደ ገጠራማ አካባቢዎች መሰራጨቱን እንዲሁም የአሜሪካና የአውሮፓ ሀገራት ለተቃዋሚዎች የሚሰጡት የዲፕሎማሲና የፕሮፓጋንዳ ድጋፍ መጨመሩን ይጠቅሳሉ። እዚህ ጋር ባዛሪሶች ይጠቀሳሉ። ባዛሪስ የሚባሉት በኢራን ውስጥ ለለውጥ ትልቅ ኃይል ናቸው ተብለው የሚታመኑ በ1979 የኢራን አብዮት ወቅት የነበረውን መንግስት ለመጣል ወሳኝ ሚና የተጫወቱ በኢራን ነባር ኢኮኖሚ ውስጥ የሚታወቁ ባለሀብቶችና ነጋዴዎች ናቸው። እነዚህ ነጋዴዎች በአገሪቱ ታሪክ ውስጥ በምጣኔ ሀብታዊ ጉልበታቸው ብቻ ሳይሆን በፖለቲካ ጡንቻቸውም ይታወቃሉ። እንደ አውሮፓውያን አቆጣጠር በ1979 የእስላማዊ አብዮት እንዲሳካ የረዳውና ለአመፀኞቹ የፋይናንስ የጀርባ አጥንት በመሆን የሻህን ውድቀት ያመጣው ለነዚያው የሃይማኖቱ አባቶች የሰጡት ድጋፍ ነበር የሚሉት በኒውዮርክ ዩኒቨርሲቲ የመካከለኛው ምስራቅና የእስልምና ጥናት ተባባሪ ፕሮፌሰሩ ባዛሪስ ኤንድ ገቨርንመንት ኢን ኢራን የተሰኘ መጽሐፍ ያስነበቡት አራንግ ኬሻ ቫርዚያን ለሲኤንኤን እንደተናገሩት ከመቶ ለሚበልጡ ዓመታት የኢራን ታሪክ ባዛሪዎች በሁሉም ዋና ዋና የኢራን የፖለቲካ እንቅስቃሴዎች ውስጥ ቁልፍ ተዋናዮች ነበሩ። ብዙ ታዛቢዎች ባዛሪዎች ለእስላማዊቷ ሪፐብሊክ በጣም ታማኝ ከሆኑት መካከል ነበሩ ይላሉ። ላለፉት በርካታ አስርታት እነዚህ ወገኖች በአያቶላህ ኻሜኒ መንግስት ላይ አንዳች ተቃውሞ ወጥቷቸው አያውቅም። ይልቁንም ለአገዛዙ ያላቸው ታማኝነት ጥልቅ እንደሆነ ይታመን ነበር። አሁን ግን እነሱም መሮናል ብለዋል። የእነዚህ ወገኖች ለተቃውሞ መነሳት ስርዓቱ ከውስጥ እየተዳከመ ከማህበራዊ መሰረቱም እየተለያየ መሆኑን ያሳያል።
የሚለውን የሚጽፉ ሰዎች ኢራን ውስጥ የተቀጣጠለው እሳት ዙፋን ሲያቃጥል አይወርድም እያሉ ናቸው። ተቃውሞው እስከ ኢራን ምዕራባዊ ግዛቶች ድረስ ተስፋፍቷል። ለምሳሌ የኩርድ አብዛኛው ሕዝብ በሚኖርባትና ከኢራቅ ጋር በምትካለለው ኢላምና ሎራስታን ተዳርሷል። በጎሳ ክፍፍልና በድህነት የተነሳሳው ሕዝብ በመንገዶች ላይ እሳት በማያያዝ ለአሚኒ ሞት ይሁን ብሎ በመጮህ በአገሪቱ ሃይማኖታዊና የመንግሥት ጉዳዮች ላይ ከፍተኛ ሥልጣን ያላቸውን ሐሚኒን በቀጥታ ተገዳድሯል። Defiance on the streets here in Tehran. Despite fear of a deadly crackdown by Iranian authorities, these protesters are not backing down. አመፁ አንድ የታወቀና የተደራጀ የፖለቲካ ድርጅት መሪ የለውም። ይህ ደግሞ ለመንግስት አስቸጋሪ አድርጎታል የሚለውን የጻፉ ሰዎች መሪውን በማሰር አመፁን ማቆም አይቻልም፣ ምክንያቱም እያንዳንዱ ወጣት ራሱን እንደ መሪ ይቆጥራል እያሉ ናቸው። ሴት ሕይወት፣ ነጻነት የሚለው መፈክርም የሃይማኖታዊ አምባገነንነትን ትልቁ ምሰሶ የግዴታ ሂጃብን ሰብሮታል። አምባገነኖች የሚወድቁት ህዝቡ መቃወም ሲጀምር ሳይሆን ህዝቡ መፍራት ሲያቆም ነው የሚለው በታሪክ የተረጋገጠ እውነት ዛሬ በኢራን አደባባዮች ላይ እየታየ ነው። ይህ ተቃውሞ ውጤቱ ምን ሊሆን ይችላል የሚለው ጥያቄ በካርኒጌ ኢንዶመንት ትንታኔ ከታየ 3 አማራጮች ሊኖሩት ይችላሉ። አንድም አመፁ እየቀዘቀዘና እንደገና እየጋለ ለረዥም ጊዜ ይቀጥላል። ይህም ስርዓቱን ቀስ በቀስ ያዳክመዋል። ሁለትም የኢራንን አብዮታዊ ዘበኛ የሀገሪቱን ሀብት ለማዳን ሲል ሃይማኖታዊ መሪዎችን አስወግዶ ስልጣን እንዲይዝ ሊገፋፋው ይችላል። ሶስትም የመንግስት ታማኝ ኃይሎችና ታጣቂ ተቃዋሚዎች ወደ ግጭት ከገቡ ኢራን ወደ አስፈሪ የውስጥ ጦርነት ልታመራ ትችላለች። ከዚህ ውጭ የሆነ ግምት ያላቸው ሰዎች ደግሞ የአሜሪካን ሚና ቁልፍ ነው ይላሉ። የአሜሪካ መንግስት የኢራንን ህዝባዊ አመፅ ተከትሎ በዚያች ሀገር መንግስታዊና ስር ነቀል ለውጥ እንዲመጣ ከፈለገ ብዙም ሳይቆይ የአያቶላህ አገዛዝ ይወገዳል ይላሉ። ይሁን እንጂ ዋሽንግተን በምድረ ፋርስ እንዲህ ያለ ድርጊት በቴህራንም እንዳይሆን ከባግዳድ ተምራለች የሚሉ አሉ። የቀድሞ የሲአይኤ መኮንን ሮል ማርክና በካውንስል ኦን ፎሬን ሪሌሽንስ ከፍተኛ ተመራማሪ ሬ ታኬህ ዋይ ዘ ዌስት ሹድ ፊር ኤ ኮላፕሲንግ ኢራን በሚል ርዕስ ከዓመታት በፊት ባሳተሙት ጽሑፍ የኢራን እስላማዊ መንግስት በድንገት ቢወድቅ ሀገሪቱ ወደ መረጋጋት ሳይሆን ወደ ሰፊ እርስ በርስ ጦርነት ልታመራ እንደምትችል ምዕራባውያን ይገነዘባሉ ይላሉ። ይህ ደግሞ እንደ ሶሪያ አሊያም እንደ ኢራቅና ሊቢያ አይነት ቀውስ በመካከለኛው ምስራቅ ይፈጥራል። ኢራን ከ85 ሚሊዮን በላይ ህዝብ ያላት ሀገር በመሆኗ መንግስቷ ቢፈርስ የሚፈጠረው የሰው ልጅ ስደት አውሮፓንና ጎረቤት ሀገራትን ሊያጥለቀልቅ ይችላል ሲሉም ይፈራሉ። የኢራን መንግስት ሲፈርስ በቁጥጥሩ ስር የነበሩ የኒውክሌር ቁሶችና የጦር መሳሪያዎች በቁጥጥር ስር ሳይውሉ ከሽብር ቡድኖች እጅ ሊገቡ ይችላሉ የሚል ስጋትም አላቸው ሲሉ ይጨምራሉ። ኢራን ብትፈርስስ እንደ ሳውዲ አረቢያ፣ እስራኤል፣ ቱርክና ኢራን ያሉ ሀገራት የራሳቸውን ጥቅም ለማስከበር በሀገሪቱ ጉዳይ ጣልቃ በመግባት ቀውሱን ሊያባብሱት ይችላሉ የሚለውም ስጋት ሌላ ነው። ታዋቂው የታሪክ ምሁር ኒያል ፈርጉሰን በብሉምበርግ ላይ ባሰፈሩት ትንታኔ ምዕራባውያን በኢራን ውስጥ የሚፈልጉት ቁጥጥር ያለው ለውጥ ኮንትሮልድ ትራንዚሽን ነው ይሉና ምክንያት ሲያስቀምጡ ኢራን ብትበታተን በፋርስ አካባቢ የሚፈጠረው ክፍተት በቻይና ቁጥጥር ስር ሊወድቅ ይችላል የሚል ስጋት አላቸው ይሉና የዚያች ሀገር ጉዳይ የሁለተኛው ቀዝቃዛ ጦርነት ኮልድ ዋር 2 መለኪያ ነው በማለት ያክላሉ። ኢራን እንደ ሀገር መፍረሷ ለመላው ዓለም ስጋት ነው። አሜሪካ ስርዓቱን መምታት ትፈልጋለች። ነገር ግን 85 ሚሊዮን ህዝብ ያላት ሀገር ትርምስ ውስጥ ገብታ የዓለምን ነዳጅ ማስተላለፊያ የሆርሙዝ ወሽመጥን ብትዘጋው የዓለም ኢኮኖሚ ወገቡ ይሰበራል እያሉ ያብራሩታል። እናም ምዕራባውያን በተለይም አሜሪካ እንደ ቬንዙዌላ አሊያም እንደ ሊቢያና ኢራቅ ዘው ብላ አትገባበትም ነው ነገሩ። ዶናልድ ትራምፕ ግን ሰሞኑን ከአፋቸው ያላወጧት አገር ሌላኛዋ ኢራን ነች። በህዝብ ላይ የሚተኩሱና ሰዎችን የሚገድሉ ከሆነ እንመታቸዋለን ሲሉ የተደመጡት የአሜሪካው ፕሬዝዳንት አያቶላሁን አስሬ ያመጣለሁ የሚል ዛቻ አላሰሙም። በማኅበራዊ ሚዲያዎችም ኢራን ከመቼውም ጊዜ በላይ ነጻነትን ተጠምታለች፣ እናም ከዚያች አገር ህዝቦች ጎን እንቆማለን ብለዋል። እንደ ቬንዙዌላ አድርግልን እያሉ ለጠየቋቸው አክራሪ ነጮችም እንመታታለን ግን እግረኛ ሰራዊት አናስገባም ሲሉ መልሰዋል። How long do you think the Ayatollah will be in power after what we've seen play out on the ground there? When is the U.S. going to get involved now that reports of protesters being killed on the ground? So Iran's in big trouble? ኢራን በትልቅ መናወጽ ውስጥ ነች። ህዝቡ የተወሰኑ ከተሞችን እየተቆጣጠረ ነው። ይህንን ከጥቂት ሳምንታት በፊት የገመተ ይህ ይሆናል ብሎ ያሰበ ማን አለ? ሁኔታውን በጥንቃቄ እየተከታተልን ነው። ቀደም ሲል ባወጣሁት ጠንካራ መግለጫ ህዝብ መግደል ከጀመሩ ጣልቃ እንገባለን ብያለሁ። ክፉኛ እንመታቸዋለን። በጣም የሚያመምት
ይህ ማለት ግን እግረኛ ሰራዊት እናሰማራለን ማለት አይደለም። And that doesn't mean boots on the ground. ከ6 ወራት በፊት የኢራንን የኒውክሌር መሰረተ ልማቶች ከእስራኤል ጋር ተባብረው ያወደሙት ፕሬዚዳንት ትራምፕ በዚህ ንግግራቸው የጠቆሙት አሁንም የአየር ድብደባን ይመስላል። እንዲህ ያለውን ሁኔታ ያስተዋለችው የምትመስለው ታዋቂዋ ኢራን አሜሪካዊት ተንታኝ ሆሊ ዳግሬስ በኒውዮርክ ታይምስ ላይ ኢራን ኢዝ ቲተሪንግ ዘ ዌስት ኢዝ ኖት ፕሪፔርድ ስትል ባስነበበችው ጽሑፏ ምዕራቡ ዓለምም ልክ እንደ ኢራን መንግሥት የኢራን ሕዝብ አመፅ እንግዳ ሆኖበታል፣ አንዳች ዝግጅት የለውም ትላለች። ይህንኑ የሚደግፉ ሌሎች ጸሐፊዎችም ከአሜሪካ መዝገበ ቃል የማትወጣው እስራኤልም በኢራን አሁናዊ ቀውስ ውስጥ አንዳች ሚና ይኖራታል ተብሎ አይጠበቅም ሲሉ ይገምታሉ። እንዳም ሆኖ ረዛ ፓህላቪ ለአሜሪካ አስተዳደር ለሰላማዊ ስርዓት አስተማማኝ አማራጭ ሆኖ የተቀመጠ ነው ይላሉ። በአሁኑ ወቅት በአሜሪካ ሜሪላንድ የሚገኝና በኢራን ፖለቲካ ውስጥ ትልቅ ስፍራ ያለው ራዛ ፓህላቪ በ1979 በእስላማዊ አብዮት ከስልጣን የወረዱትና በስደት ዓለም የሞቱት የኢራን የመጨረሻው ንጉሥ ሻህ መሐመድ ረዛ ፓህላቪ የበኩር ልጅ ነው። ፓህላቪ ራሱን እንደ ንጉሥ ሳይሆን እንደ ዲሞክራሲያዊ ለውጥ አራማጅና የኢራን ተቃዋሚ ኃይሎች አስተባባሪ አድርጎ ያቀርባል። ሰሞኑን እየተካሄደ ባለው አመፅም ላይ የዚህ ሰው ወደ ስልጣን መመለስ ሲጠየቅ ተሰምቷል። ንጉሥ ሆይ ተመለስ፣ ፓህላቪ ይመለሳል ከመፈክሮቹ መካከል የሚጠቀሱ ናቸው። የእሱ ንግግሮችን የያዙ መፈክሮችም ተስተጋብተዋል። ረዛ ፓህላቪ ሐሙስና አርብ ምሽት ኢራናውያንን ወደ ጎዳና እንዲወጡ ጥሪ ማድረጉን ተከትሎ ተቃውሞ ተባብሷል። ይህም ጥሪ በአክቲቪስቶች በታዋቂ ሰዎችና በሌሎች ኢራናውያን ዘንድ ተስተጋብቷል። እናም ይህ በኢራን ተቃዋሚዎች ዘንድ ተደማጭ የሆነ ሰው የአሜሪካ ተመራጭም ሊሆን ይችላል የሚሉ አሉ። ረዛ ፓህላቪ ከአሜሪካ መንግስት ጋር ያለው ግንኙነት እንደየወቅቱ አስተዳደሮች ቢለዋወጥም አሁን ባለው የፕሬዚዳንት ዶናልድ ትራምፕ አስተዳደር ዘንድ ከፍተኛ ተቀባይነትና ድጋፍ እንዳለው ይነገርለታል። ይሁን እንጂ ሁሉም የኢራን ተቃዋሚዎች ማለትም የግራ ዘመም ኃይሎችና የብሔረሰብ ተሟጋቾች ፓህላቪን እንደ ብቸኛ መሪ ይቀበሉታል ማለት አይደለም። የሆነው ሆኖ ከአፎቱ የተመዘዘው የኢራን ሕዝብ ዳቦ ዳቦ እያለ ወጥቶ ስልጣን ሳትለቁ አንወርድም ብሎ ጎዳና ላይ ከተሰየመ 3ኛ ሳምንቱን እየጀመረ ነው። የገዢዎች ጉልበት ሲዝል የተጎጂዎች ብሶት ያይላልና በኢራን ይኸው ሆኗል። እንዲህ ያሉ ዜናዎች እንዳይሰራጩባቸው ነቅተው የሚጠብቁት ብልጽግናዎች ከአዲስ አበባ እነ ኢቲቪና ፋና፣ ኤንቢሲና ሌሎች ስለ ኢራን ሕዝባዊ አመፅ እንዲዘግቡ አይፈቅዱላቸውም። እናም ስለ የመን ጦርነት እንጂ ስለ ኢራን ሰላማዊ ተቃውሞ አይዘግቡም። ስለ ትራምፕ የቬንዙዌላ ወረራ እንጂ ከኢራናውያን ባልተናነሰ በኑሮ ውድነት ስለሚቀጡት ኢትዮጵያውያን አይዘግቡም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።